ሰላም ሰላም የሀብል ቤተሰብ እንደት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ። እናንተስ እንዴት ናችሁ? ደህና ናችሁ ወይ? በዓል እንዴት እያሳለፋችሁ ነው? በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ እኔ ውዶች። እና ዛሬ ደግሞ በድጋሜ በፕራንክ መጥቻለሁ። ጓደኛዬ አዲስ የመጣች ልጅ አለች ማለት ነው። እስኪ ትንሽ ፕራንክ አድርጌ ትንሽ ላስለቅሳት ማለት ነው። እና አብራችን ቆየሽ ውዶች። እስከዛ ደግሞ ላይክ ሼር ኮመንት እያደረጋችሁ እንዲሁም ሰብስክራይብ እያደረጋችሁ አበረታቱኝ እህቶች ማለት ነው። እና አብራችን ቆዩ እንሄድ ማለት ነው። ስሚኝማ ውዴ ስሚኝ። ወይ ሴትዮዋ ምን ሆነ ዛሬ በጣም እየጮኸች ነበር ከሰው ልጆቹ። እኔ እንጃ ምን አባት ሆነ በጣም ተቆጣለች። ለእኛ ነው መሰለኝ። የኛ ምን አድርገን እኔ እንጃ ማለቴ አንቺ ለአንቺ ነው እውነት ንገሪኝ ካልሽ ማለት ነው። ለአንቺ ነው እየተቆጣችው የነበረች። ምን አባቷ ሆነ ምን አድርጌ እኔ እንጃ ማለቴ ጥፋት አለሽ? ኧረ ምንም ጥፋት የለብኝም። በእውነት የሰራው ነው እንጂ አትደብቅኝ። እውነት እኔ እህትሽ ነሽ አይደለሁ? መደባበቅ የለብንም። ኧረ መደባበቅ እዚህ ጋር ምን አመጣ? ስራችን እየሰራን ነው። ነገር አላጠፋንም እዚህ ጋር። እሱማ ልክ ነሽ፣ ግን የምልሽ ከትልቁ ልጅ እርክባላችሁ እንዴ? እኔ የማላውቀው። ኧረ ምንም የለንም። አይ እውነትሽ ተናገሪ። እውነቱ ምንም የለንም። አይ እኔ ማለት ነው የሆነ ነገር እየጠረጠረች ነው። ምንድን ነው? እኔ እንጃ በጣም እየተቆጣች እኮ ነበር። ኧረ ምንም አላጠፋንም። ምንድን ነው ስራዬን የሰራው አይደለ እንዴ? እዚህ ጋር ምንም ስራማ ጎበዝ እኮ ነሽ። ግን ምን አለችሽ መሰለሽ? እኔ እንጃ በጣም ፈራሁሽ። ማለቴ ልነግርሽ ፈራሁሽ። ምንድን ነው የምትፈሪ? ንገሪኝ ቶሎ። ሴትዮዋ ምን አለችሽ መሰለሽ? እኔ እንጃ ልጄ ጋራ ምን አላት ጉዳይ አለችኝ። የሆነ ነገር ግን እየጠረጠረች። ምንድን ነው ንገሪኝ፣ አታስጨንቅኝ። ማለቴም ላስጨንቅሽ ፈልጌ አይደለም፣ ግን ደግሞ ዛሬ እኮ ማለት ነው ቋንቋ ስለማትሰሚ ነው እንጂ ብዙ እየጮህ ነበር። እኔ ደግሞ በጣም ተሰቀቅኩ። እና ምንድን ነው በግልጽ አትናገሪም እንዴ አንቺ? ምንድን ነው የምታዳብቅኝ? አይደለሁም እሱማ እነግርሻለሁ ውዴ፣ ግን እንዳይከፋሽ ብዬ እኮ ነው። አይደለም ንገሪኝ፣ እውነቱን ንገሪኝ። ምንድን ነው ማለቴ? ሴትዮዋ ልጁ በቃ እየተለጣጠፈች ነው፣ ፍቅር ይዛታል መሰለኝ። እሱም እሷ እንትን እያለ ነው። እሷ ስትመጣ ጀመር ምንድን ነው? እኔ እዚህ ጋር እኮ ብር ፈለገ ነው የመጣሁት እንጂ ባል ፈለገ አይደለም። ባል እኮ ሀገራችን ሞልቷል። ወንድ እኮ ሞልቷል። እኔም እኮ እሱ ነው የገረመኝ። ምን ነው ኢትዮጵያ ውስጥ ስንባል እኮ ማለት ነው ብር ፈለጋ ነው እንጂ እኛ ባልፈለጋ አይደለንም የመጣ ነው። ገብቶሻል ውዴ? ገብቶኛል። እዚህ ጋር ግን እኔ ባልፈለጋ አንቺ ደግሞ ምናልባት ትንሽ ስለሆንሽ አጥፍተሻል ትሆናለሽ። አይደለም ትንሽ ትልቅም የለም። ይሄ እኮ እዚህ ጋር እኮ ብር ፈለጋ ነው የመጣሁት እንጂ እኮ እኔ ወንድ ፈለጋ አይደለም የመጣሁት። አይ እሱማ ልክ ነሽ፣ ግን አንቺም ተሳስተሻል። እውነት መናገር እኮ ትናንትና ማለት ነው ላጸዳ ብለሽ እሱ ተኝቶ እያለ ገባሽ። ለምን አይደለም ለምን አንቺም ቆይ አንቺም እነሱን ነው እንደምታገች ለምንድን ነው? አይደለም ማገዝ ሳይሆን ውዴ ጥፋት ካለሽ ማረም አለብን። ገብተሻል? እዛ ሀገር ደግሞ እንደ ሀገራችን አይደለም። ገብተሻል? እዛ ሀገር አንድ ነገር እንኳን ለልጃቸው እንደዛ ተላጣጥፈሽ አይደለም ማለት አይደለም። ትንሽ ቆንጆ ልብስ ስትለብሽ እኮ ይቀናል። ገብተሻል? እሱ ገብቶኛል። ግን እኮ አንቺ ማለት ነው ዩኒፎርም ለብሼ ነው የምሄደው። ዩኒፎርም ታዲያ እዚህ ጋር እኮ ለስራ ነው የመጣሁት እንጂ ወንድ ፈለጋ አይደለም። እሺ አንቺ እነሱን ነው የምታግዢው? ቆይ ማገዝ አለማገዝ እኮ አይደለም ውዴ። ማገዝ አለማገዝ አይደለም። እኔ ማለት ነው ከትናንትና 3 ቀን 4 ቀን ማለት ነው እያዩብሽ ነው። ግን መናገር ከተናገርኩሽ ማለት ነው እንደ መንቀኝነት ምናምን እንዳይመስልሽ ብዬ እንዳይከፋሽ ብዬ መስለኝ። ለምንድን ነው አንድ ሀገር ልጆች እኮ ነን። እሺ ምንድን ነው ለምንድን ነው የምትገቢው እዛ ቤት? አንቺም እነሱን እያገዝሽ ነው። ቆይ እኔ እዚህ ጋር ማንን ነው የምረዳኝ? ተረጋጊ ውዴ ተረጋጊ። ለምንድን ነው የምረጋጋው? ተረጋጊ። መረጋጋት የለብኝም። ቆይ ስሚ 4 ቀን 3 ቀን ማለት ነው ራሱ ቁርስ ምሳ
ወር ሳይሞላሽ እኮ አንቺ ትለጣጠፍልሽ። ከትናንትና ወዲያ ራሱ ማለት ነው እዛ ደጃፍ ላይ ማለት ነው አብራችሁ ስታወሩ ሰምቻለሁ። እኔ አይቻለሁ። የእነሱን ቋንቋ አላውቅም። በምንድን ነው የማወራው? እኔ እንጃ ድሮ የነበርሽ ብትሆንሽ እኔ ምን አውቃለሁ። የመጀመሪያ ነው እዚህ አረብ ሀገር ስመጣ አንቺ ማለት ነው። ቆይ ረጋ በይ። አንቺ ትንሽ ልጅ ነሽ። ከአረቦች ብር እሰጥሻለሁ አለሽ እንዴ? አይደለም ምንድን ነው እኔ ጥቅም እኮ አይደለም በላቤ ጠባርቅ የሚፈልገው እንጂ እኮ ምን አለሽ? አንቺ ትንሽ ስለሆንሽ አዲስ ስለሆንሽ ለዛ ሀገር ማለት ነው ብር እሰጥሻለሁ ምናምን ብሎ እንዳይሸውድሽ በይ። አይደለም አንቺ እኮ ሲጀመር አያገባሽም። አያገባሽም ግን እኔ ብር ፈለጋለሁ በላቤ ጠባርቅ ሊወስድ ነው የፈለኩት እንጂ እዚህ ጋር እኮ የእነሱን ጥቅም አይደለም የፈለኩት። ገባሽ? እያዩብሽ ነው ግን መናገር ከተናገርኩሽ ማለት ነው እንደ መንቀኝነት ምናምን እንዳይመስልሽ ብዬ እንዳይከፋሽ ብዬ ይመስለኝ። ለምንድን ነው የአንድ ሀገር ልጆች እኮ ነን። እሺ ምንድን ነው ለምንድን ነው የምትገቢው እዛ ቤት? አንቺም እነሱን እያገሽ ነው። ቆይ እኔ እዚህ ጋር ማንን ነው የሚረዳኝ? ተረጋጊ ውዴ ተረጋጊ። ለምንድን ነው የምረጋጋው? ተረጋጊ። መረጋጋት የለብኝም። ወይ ስሚ 4 ቀን 3 ቀን ማለት ነው ራሱ ቁርስ ወር ሳይሞላሽ እኮ አንቺ ትለጣጠፍልሽ። ከትናንትና ወዲያ ራሱ ማለት ነው እዛ ደጃፍ ላይ ማለት ነው አብራችሁ ስታወሩ ሰምቻለሁ። እኔ አይቻለሁ። የእነሱን ቋንቋ አላውቅም። በምንድን ነው የማወራው? እኔ እንጃ ድሮ የነበርሽ ብትሆንሽ እኔ ምን አውቃለሁ። የመጀመሪያ ነው እዚህ አረብ ሀገር ስመጣ አንቺ ማለት ነው። ቆይ ረጋ በይ። አንቺ ትንሽ ልጅ ነሽ። ከአረቦች ብር እሰጥሻለሁ አለሽ እንዴ? አይደለም ምንድን ነው እኔ ጥቅም እኮ አይደለም በላቤ ጠባርቅ የሚፈልገው እንጂ እኮ ምን አለሽ? አንቺ ትንሽ ስለሆንሽ አዲስ ስለሆንሽ ለዛ ሀገር ማለት ነው ብር እሰጥሻለሁ ምናምን ብሎ እንዳይሸውድሽ በይ። ሲጀመር አያገባሽም። አያገባሽም ግን እኔ ብር ፈለጋለሁ በላቤ ጠባርቅ ሊወስድ ነው የፈለኩት እንጂ እዚህ ጋር እኮ የእነሱን ጥቅም አይደለም የፈለኩት። ገባሽ? ከዚህ ምንድን ነው የምትለጣጥፊ? እኔ ምንድን ነው ያደረኩት? ቆይ እነሱ ያለው ክፍል ሆን አልገባውም። ገብተሻል? 2 ቀን 3 ቀን አይቻለሁ ደግሞ ማለት ነው ቁርስ ስርልኝ የሚለው የነበረው ለእኔ ማለት ነው ለእኔ ትቶ ሳምንቱ ዛሬ ማለት ነው ለአንቺ እየጠራ ነው። ምን ሆኖ ነው ይሄ ልጅ ብዬ ዝም አልኩት። ለአንቺ ልነግርሽ ብዬ ደግሞ ማለት ነው ምንቅይነት ሌላ ነገር እንዳይሰማሽ ብዬ ዝም አልኩ። አንቺ ምን አላጣጣፈሽ? ባልክ ያልፈልግሽ እኮ አገርሻለ። ለምን እኛም አታሰድቡንም? በእውነት አሁን የምትመጡ ልጆች ማለት ነው ለምን እንደዛ ይደረጋል? ለምንድን ነው ታዲያ? አንቺም እኮ አልተረዳሽኝም። ወሬን እንኳን አላዳመችኝም። እኔ መቼ ነው ለሱ ቁርስ ሰርቼ አውቃለሁ? ሰርቼ አላውቅም። እሱ ያለ ክፍል ገብቼ አላውቅም። አንቺ ነሽ ሄደሽ አጽዬ የለም ቁርስ ራሱ ማለት ነው እኔ ላወጣው ሲል አንቺ መጣሽ። እኔ ዝም አልኩ። አንቺ እኔ ለራስሽ ብዬ ነው እንጂ ከእሱ ጋር አትለጣጠፊ። ሴትዮዋ ራሱ ማለት ነው እኔን እንጃ ዛሬ ራሱ ማለት ነው ሰምተሻል። ደግሞ ቋንቋው ባይገባሽም የጨዋች ነበረ፣ ግን በምን ምክንያት እንደሆነች አላውቅም። እኔ ታዲያ እንጂ በአንቺ ምክንያት ነው። እኔ በእኔ ምክንያት እኮ ከሁለት ዓመት በላይ ሰርቻለሁ። አንድ ቀን እንደዛ እኮ አልሞላኝም። እሺ 1 ወር ሳይሞላሽ ደግሞ መለጣጠፍ ምን አመጣ ውዴ? እና ታዲያ እኔ መቼ ተለጣጠፍኩና? አንቺም እንደዛ ነው የምትይኝ? አዎ አይቼሻለሁ። ማልቀሱ አይደለም አሁን ማልቀስ አይደለም እኮ ማልቀስ እኮ መቀደር አለብኝ። ብታለቅስ ባታለቅስ ማለት ነው አሁን የምታመጪው ነገር የለም። እሱ የሚመጣ ነገር የለም። ግን ያላደረኩትን ነገር እንዴት አደረግሽ? እኔ ለራስሽ ብዬ ነግሬሽ አላደረኩትም። አድርገሻል። በቃ አሁን ነገ ማለት ነው ሁላችሁ የራሳችሁ ጉዳይ። አዎ ለራሳችሁ ጉዳይ እንዴ ካልሽማ የራስሽ ጉዳይ እንዴ የራስሽ ጉዳይ ባክሽ። አረ የራስሽ ጉዳይ ካልሽማ ማለት ነው ትሻለ። ችግር የለም። እኔ ችግር የለብኝም። እኔ እንደውም ማለት ነው እኔ አያገባኝም የምላት። አዎ አያገባኝም በያት። እሺ በቃ የራስሽ ጉዳይ። የእነሱን ወሬ አይደለም ያዳመጥሽው እንጂ። አዎ የእነሱን ወሬ አዳምጠሽኝ እኔም የጎዳሽኝ አይደለም። እኔ የእነሱ ማዳመጥ ከዚህ በኋላ አይንሽም ማየት አልፈልግም። ወይኔ አለቀሰ። ወይኔ ውዴ በእውነት ይቅርታ ይቅርታ ፍራንክ ታውቃለች። ወይኔ ፍራንክ ላድርግሽ ብዬ አንተስ ልጅ አለቀስክሽ። ፍራንክ ነው በእውነት ፍራንክ ነው ውዴ በእውነት ፍራንክ ነው። እሺ ኧረ ፍራንክ ነው እንደዚህ አይደረግም ግን እሺ ለሌላ ጊዜ እንደውም ማለት ነው ሴትዮዋ በጣም ነው የምትወድሽ። በጣም ነው ስነ ስርዓት ያላት ልጅ ናት። እኔ አውቄ